ስሜ መሰሳይ ወታደር ዘሪሁን ታሪኩ እባላለሁ። ከሁለተኛ ክፍለ ጦር አምስተኛ ሻለቃ። እኔ የተማረኩት በ20 እዚህ ከአዲስ አበባ እዚህ የመጣነው በ20 ነው። በ20 ነው የገባነው ማለት ነው ቆቦ። እኔ የተያዝኩት በ22 ነው የተማረኩት ማለት ነው። በ22 ነው የተማረኩት። እዛ በቆቦ አሞራ ገደላ የሚባል ቦታ አለ። በዛ ሄደን እንደ ድንገት ውጊያ ተከፈተብን። እኔ ተመታው። ከዛ እጄን ሰጠው ነው ከዛ ወደዛ ማለት ነው ወደ ተራራው። እኛ ምንም የተሰጠን ግዳጅም የለም። ያው ተነሱ ነው የተባልነው። ተነሱ እቃችሁን አዘጋጁ ተነሱ ተባልን። ተነሳን። መኪና ወደ ሌሊት 9 ሰዓት ምናምን መኪና ገባን። ቀጥታ በቃ ወደዚህ ነው የመጣነው ማለት ነው እንጂ ግዳጅ አለ ይሄ አለ ግዳጅ አለ ምናምን የተባልነው ነገር ምንም የለም። አስተላለፉን እኛ አላየንም ማለት ነው። እኛ ስንመጣ መንገድ ላይ ነው ደፈጣ ተይዞብን ነበረ ማለት ነው ስንመጣ ማለት ነው። እኛ የትግራይ ወታደር ዱቄቱን አልመባል የሚባለውም እሱ ውሸት ነው። እንግዲህ እሱም በአይኔም እያየው ስለሆነ ማለት ነው እሱ ውሸት ነው ማለት ነው። ልዩነቱ በቃ ሁሉም ጠንካራ እንደሆነ ነው። በቃ ምክንያቱም ከኛ በላይ ስለሆኑ ነው። እንግዲህ ከኛ በላይ ስለሆኑ አሸንፈውን ያው ግማሹ ጠፍቷል። ግማሹ እዛ ሞቶ ሬሳውን የሚያነሳ ጠፍቶ እዛ እንትን አሞራ እየበላም አለው ማለት ነው። እኔ ደግሞ እጄን ሰጥቼ አሁን እዚህ እየታከምኩ ነው ማለት ነው። እኔ ትግራይ ህዝብ እኔ እዚህ መጥቼም አይቼዋለሁ። በቃ እንደ ወንድም እንደ ቤተሰብ እያንከባከቡን ነው ማለት ነው። አሁን እንድንባላ እንዲህ በቃ ጦርነት እንዲከፍት የሚያደርገው እዛ ከላይ ተቀምጦ እዚህ የሚያባላን ሌላ ሰው ነው ማለት ነው። እንጂ እዚህ መጥቼ እኔ ያየሁት እንክብካቤ ሌላ ነው ማለት ነው። እዚህ መጥቼ ያየሁት እኔ ማለት ነው። ስለመናገር እኔ እንደውም እንደዛ እንደተባለ አይደለም ማለት ነው። እዛ አሁን እዛ ሲነገረን ትግራይ ወታደር ሰው ይገላል እና ይደፍራል ሰው ንብረት ይዘርፋል ምናምን ይባላል። ግን እስካሁን እዚህ መጥቼ እኔ ያየሁት ነገር ምንም ነገር የለም ማለት ነው። እንደውም ፍቅራቸው ለየት ይላል እኔ ያየሁት ማለት ነው። እኔ በጣም ደስ ብሎኛል እኔ እጅ መስጠቴ ማለት ነው። እኔ ለወጣቱም ማስረዳው እዛው ባለበት በቃ ሆኖ የራሱን ስራ ሰርቶ በቃ የራሱን ኑሮ በቃ እንዲለወጥ ነው እንጂ እኔ ወደዚህ ቤት መጥቶ እዚህ የአሞራ ራት እንዲሆን አልፈልግም ማለት ነው። እኔ ለቤተሰቡ ማሳለፍ የምፈልገው ደግሞ ልጆቻቸውን ወደዚህ እንዳይልኩ ነው። ልጆቻቸውን ወደዚህ እንዳይልኩ እዚህ እዛም ከዛም ከቤተሰብ ተለይቶ እዚህ የአሞራ ራት ከሚሆነው ቤተሰብ ወደዚህ እንዳይልክ ነው ልጆቹን። ያው ያኔ ያለማሰብ ነው እንግዲህ ያው እንትን በቃ የሆነ ዝም ብላችሁ ግቡ ምናምን ተባለ በቃ ገባን። አሁን በቃ እኔ በበኩሉ እኔ በጣም ተጸጽቻለሁ ማለት ነው። እዚህ ለመግባት ማለት ነው በጣም ጸጽቶኛል እኔ እንደ በኩሌ ማለት ነው። እንዲህ ብሄርን ለይቶ እንዲህ ማዋጋት ሳይሆን ከሌላ ከውጭ የሚወጣ ጠላትን አንድ ላይ ሆነን እንድንዋጋ ነው እንጂ ብሄርን ለብሄር እንዲያባላ አይደለም። እኔ ያሰብኩት እንደዛ ነበረ ማለት ነው መጀመሪያ እንጂ ብሄርን ለብሄር አላይቶ እንዲያባላ አይደለም መጀመሪያ ማለት ነው። ወደዚህ የመጣሁት እኔ ለዚህ ነው። ለኢትዮጵያ ህዝብ ማስተላለፍ የምፈልገው ያው ሁሉም እንግዲህ ወደፊት ሰላም ሆነን አንድ ላይ እንድንቀጥል ነው እንጂ እንዲህ እንድንባላ ያደረገንም እንግዲህ ያው አንድና አንድ ሰው ነው። እሱንም እንግዲህ ፈጣሪ እንደሚሆን እናደርጋለን። አንድ ላይ ሆነን ይሄን ነገር እናሸንፋለን ነው።